እኛ ጴንጤዎች ለገብርኤል ለምን አንሰግድም? ሲጀመር ስግደት ላይ የሚሰገድለት አካል መገኘት አለበት። ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንተ እግዚአብሔር አብ መሐል ላይ ቁጭ ብሎ እግዚአብሔር ወልድ መንፈስ ቅዱስ ብሎ እግዚአብሔር ወልድ ቆሞ በቃ ይቅርበላቸው፣ በቃ ማራቸው፣ በቃ ተዋቸው፣ በቃ ስለሚመስላቸው ቆሞ ቅዱስ ገብርኤል ላይ አፍ መክፈት አይቻልም። ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ። በጣም ደግ የሆነው ቅዱስ ገብርኤል ብዙ ጊዜ ላይ በእለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድን ነው? ስለሚወደው እንዳትሉ፣ በደንብ አድርጎ ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ፣ እነ ሩፋኤል እነ ኡራኤል ምንም አይመስላቸው ደስ እንዳላችሁ እናን ይላሉ። አይሉም መራት አስቡ አይሉም በፍጹም ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው ዕለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት ለ30ውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብደን? በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ። ንስሐ ከሆነ ግባበት፣ ከምቆርብ ከሆነ ቁረብበት። መልካም ለማድረግ ይሄ ስድስቱን ህግጋተ ወንጌል ተረቢያ ብለተኛል፣ ተጠምቻ ተጠተኛል የሚሉትን ለማድረግ ከሆነ ተጠቀምበት ያንን ቀን እንጂ ገብርኤል ነው ብለ እጅግርን አጣጥፈ ቁጭ በልኩ ያለ ማንም የለም። እየሰማችሁ ነው? መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆን። መልካም የሆኑ ፍሬዎች። ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም። አብዛኛው ሰው እግዚአብሔርን ትወደዋለህ ሲባል እወደዋለሁ የሚለው የሚወደው ብቻ ኖሮ አይደለም፣ የሚፈራውም ስላለ ነው። ደግሞ አልወደውም ብል ምን ሊያደርግብኝ እንደሚችል ማን ያውቃል እያለ አይደለም። እግዚአብሔርን መፍራት ማለት እስቲ ኃጢያትን በሉ እሱን እወደዋለሁ ብሎ በሉ እንጂ ማታው ማለት ነው። እኛ ጴንጤዎች ለገብርኤል ለምን አንሰግድም? ሲጀመር ስግደት ላይ የሚሰገድለት አካል መገኘት አለበት። እግዚአብሔር በሁሉ ቦታ መገኘት የሚችል አምላክ ስለሆነ ስንሰግድለት አምልኳችንና መስዋዕታችንን ሊቀበል በእኛ ዘንድ ይገኛል። ቆይ ልጠይቃችሁ፣ እናንተ ለገብርኤል ስትሰግዱ ገብርኤል ሐዋሳ ገብርኤል ነው ያለው? አዲስ አበባ ገብርኤል ነው ያለው? የት አግኝታችሁ ነው እየሰገዳችሁለት ያለው? በሁሉ ቦታ መገኘት የማይችል የእግዚአብሔር ፍጡር ነው ገብርኤል። ገብርኤል በዓል ሲከበር ቅዱስ ገብርኤል የት ነው የሚሄደው? ቁልቢ ነው የሚሄደው? አዲስ አበባ ነው የሚጨንቀው? ይኖራል እኮ መላእክት እንደ እግዚአብሔር በሁሉ ቦታ የሞሉ አይደሉም። ኦሚኒ ፕሬዘንት የሚባለው ወይም በሁሉም ቦታ የሞላው እግዚአብሔር ብቻ ነው። ይሄ አምላካዊ ባህሪው ነው። ቅዱሳን መላእክት በቦታ ይወሰናሉ። ከአንድ ቦታ ሄደው ወደ ሌላ ቦታ ሲሄዱ ምንም እንኳን ረቂቅ ቢሆኑ ካሉበት ቦታ ወደ ሌላ ቦታ ሲሄዱ ያሉበት ቦታ ላይ አይኖሩም። እግዚአብሔር ግን በሁሉ የሞላ አምላክ ነው። ቅዱሳን መላእክት በሁሉ አልሞሉም ማለት ግን ለኛ ያንሳሉ ማለት አይደለም። ምክንያቱም ከኛ አንፃር ሲታይ ቅዱሳን መላእክት በሁሉ የሞሉ ለኛ ላለንበት ቦታ በሁሉ የሞሉ ሊባሉ ይችላሉ። እንዴት ቢባል መሬት ማለት እኛ ያለንባት ፕላኔት መሬት ማለት ለአንድ መልአክ እንደ ኳስ ናት። ስለዚህ አንድ ሰው በኳስ መሬት ላይ አስቀምጦ እግሩን ከኳሱ በስተግራና በስተቀኝ አድርጎ ኳሱን ከመካከል አድርጎ መቆም ይችላል። ያ ሰው እዛ ኳስ ላይ ላለ አካል ሙሉ በሙሉ በየቦታው አለ ማለት ነው። ስለዚህ ቅዱሳን መላእክት በዓለማት ሁሉ የሞሉ በሁሉም ጋላክሲዎች በሁሉም ዓለማት የሞሉ አይደሉም። ይሄ ለእግዚአብሔር የምንሰጠው ባህሪ ነው። ለኛ ግን ለሰው ልጆች ከኛ አንፃር ሲታይ ቅዱሳን መላእክት ምሉዓን ናቸው። ለምን? እኛ ያለነው በምድር ላይ ነው። ለምድር ግን አንዱ መልአክ ብቻውን ራሱ ምድር መሙላት ይችላል። እንዲህ ይላል ዮሐንስ ራእይ ምዕራፍ 18 ከቁጥር 1 ላይ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ ይላል። ከክብሩ የተነሳ ምድር አበራች ይላል። መልአኩ ስንት ነው? አንድ ነው። ግን ምድር ሁሉ በአንዱ መልአክ አበራች። ይሄ ማለት እንደ ኳስ ናት ማለት ነው ምድር ለነሱ። ስለዚህ መላእክት በሁሉ የሞሉ አይደሉም፣ ወይም የእግዚአብሔር ባህሪ ሆነው ለነሱ አንሰጥም። ነገር ግን ከመሬት አንፃር ሲታዩ ቅዱሳን መላእክት ምሉዓን ናቸው። መዝሙረ ዳዊት መዝሙር 33ም ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የእግዚአብሔር መልአክ ነው የሚለው መልአኩ አንድ ነው። የሚፈሩት ሰዎች ዙሪያ ግን ሰዎች ግን ብዙ ናቸው። በዓለም ሁሉ የሞሉ ናቸው። በሁሉም ግን ዙሪያ ይሰፍራል ይላል። ስለዚህ በአንድ ጊዜ በብዙ ቦታ ላለን ሰዎች ሊራዱ የሚችሉት ለዚህ ነው። አንዳንድ ጊዜ የገብርኤል በዓል ሲከበር ቅዱስ ገብርኤል የት ነው የሚሄደው? ቁልቢ ነው የሚሄደው? አዲስ አበባ ነው የሚጨንቀው? ይኖራል እኮ ግን ለአንድ መልአክ ዓለም በሙሉ እንደ ትንሽ ነገር ናት። እንኳን ለመላእክት ለቅዱሳን ይቅርና ለሰይጣንም ጭምር። ዲያብሎስ ምንድነው ያለው? መጽሐፈ ኢዮብ ምዕራፍ 2 ላይ መላእክት በእግዚአብሔር ፊት ቆሙ ይላል። ሰይጣንም አብሯቸው ለመቆም መጣ። ምን አለ?
ዓለምን ዞርኩኝ ተመላለስኳት አየኋት ይላል። ሰይጣን ራሱ ዓለምን መዞር ይችላል። በጥቂት ሰከንዶች ውስጥ ዓለምን ዞሮ ማየት ይችላል። ለምን? ከመላእክት ተፈጥሮ አንጻር ምድር በጣም እግዚአብሔር አብ መሃል ላይ ቁጭ ብሎ እግዚአብሔር ወልድ መንፈስ ቅዱስ እዚህ ጋር ቁጭ ብሎ እግዚአብሔር ወልድ ቆሞ በቃ ይቅር በላቸው፣ በቃ ማራቸው፣ በቃ ተዋቸው፣ በቃ ስለሚመስላቸው እኮ ነው። ቅዱስ ገብርኤል ላይ አፍ መክፈት አይቻልም፣ አይቻልም። በእውነት አይቻልም። በእውነት ነው ብላችሁ በጭራሽ አይቻልም። እንደው ቸርነቱ የእግዚአብሔር ቸርነት ካልከለከለው በስተቀር በፍጹም እኔ ለቅዱስ ገብርኤል ጥብቅና አልቆም። ግን እግዚአብሔር ብቻ ነው የሚመሰገነው። በአንድ በኩል በባህሪው ምስጉን ነው፣ ብቻውን ነው የሚመሰገነው። የሱን ምስጋና ወስደን ለሌላ ሰው አንሰጥም። በፈጣሪነት የሚመሰገነው እሱ ብቻ ነው። በነፍስም በስጋም የሚመሰገነው እሱ ብቻ ነው። ምስጋና የባህሪው ነው፣ ይሄ ብቻ ነው። ግን ደግሞ እሱ የፈቀደላቸው የሚመሰገኑ አሉ። ለሌላው ምስጋና እንደሚገባ ልናገር። የእግዚአብሔርን ምስጋና አይደለም እንደየክብሩ ማለት ነው፣ እንደየክብሩ ማለት ነው። ይሄ እግዚአብሔር ብቻ ነው የሚመሰገነው። ገብርኤል ለምን ይመሰገናል የሚል ሰው እኮ ይሄንን ስለረዳችሁኝ 50 ሳንቲ 60 ሳንቲ ስለሰጣችሁኝ ያመሰግናሉ ይላሉ። ለምን ያመሰግናችኋል? የለም እንደዚህ እንደየክብሩ። መጽሐፍ ቅዱስ እንደዚህ ይላል ሮሜ ምዕራፍ 13 ቁጥር 7 ላይ ለሁሉ የሚገባውን አስረክቡ ይላል። አይገርም? ለእግዚአብሔር ብቻ አለ ለሁሉም ምን አስረክበዋል? የሚገባውን አስረክቡ። የሚገባውን ለባለስልጣኑም የሚገባውን፣ ለካህኑም የሚገባውን፣ ለወለደህ አባትም የሚገባውን፣ ላስተማረህም የሚገባውን፣ ለመላእክትም የሚገባቸውን፣ ለቅዱሳንም የሚገባውን ነው። ከሚገባው በላይ አይደለም። የሚገባውን ለሁሉም ነው ያለው። ለሁሉም የሚገባውን አስረክቡ። ይቀጥልና ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጧል። የኛ አምላክ እንደዚህ ነው። ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን ያመቱ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምእመናን አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱ ምን የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችንን። በእውነት ድምጿን ለሁላችን ታሰማል።